ሄሎ ወይዬ ቤብ ወይዬ ምን ነው ስልክ አታነሺም እኮ እዚህ ተበሳጭቻለሁ ለራሴ ተወኝ በቃ ዳዲ እያስፈራራኝ ነው ማለት አስፈራራኝ ማለት ምን ብሎ በቃ I don't want to eat breakfast አልኩኝ ከዛ ዱባይ ነው መወስድሽ እያለ ያስፈራራኛል ዱባይ ነው መወስድሽ አለኝ ማለት እሱን ነው ዱባይ ነው መወስድሽ ያለሽ እና አስፈራራኝ ምትይ እንዴ እና በዚህ ዘመን ዱባይ ልሄድ እንዴ ምን ማለት ነው አጥነትሽን ነው በዚህ ዘመን ዱባይ እንዴ ምን ሆነ ነው በእናትሽ አትበሳጪ በቃ አንቺ እሺ ያልፋል ሁሉ ነገር ኧረ ተው ሰሞኑን ሲጀመር ጸባዩ ተለውጧል ማለት ምን አደረገ ደግሞ ሌላ የሚያደርግሽ ነገር አለ ይኸው ትናንት ብር አስፈለገኝ አልኩት ከዛን 100,000 ብር ትራንስፈር አድርጎልኝ አይደለም እንዴ ውይ 100,000 ብር ሰጥቶሽ ሄደ በስማ ምን ታደርጋለሽ 100,000 ብር አውቆ ነው እንደዚህ የሚያደርገው እሺ እኔ ምኑን ከምኑ ነው ማድረግበት በቃ አንቺ በስበስ ኦ ኤምጂ እኔ ነው በስበስ ያልከ ዝም በይ አልኩሽ እኮ እሺ ለነገሩ አንቺ ምን አደረግሽ እኔ ነኝ ብዙ ሰማሁሽ ታውቂያለሽ በስበስ ሰማይ ልጄ ይሄ ማሽን አንዱ ውሸት ከዋሸ ይጮሃል ትላንት ማታ የት ነበርክ ከጓደኞቼ ጋር እያጠናን ነበር እየጠጣን ነበር በጣም አዝኜብሃለሁ እኔ ባንተ እድሜ እያለሁ እንደዚህ አላደርግም ነበር ምን ነው የሚያስቅህ አባት አይደለሁ እንዴ አንቺ ቤቲ God please no 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 ኧረ ቤቲ ከባድ ሰው ቺታር ጋባለች ወዳጄ አጥዬ ወይዬ አዲስ ቻሌንጅ አገኘሁልሽ ምንድነው ደግሞ እሱ ይሄ እዛ ቲክቶክ ላይ አሁን ሰሞን ያመጡት አይነት የለም ይሄ እጄ እንዲህ ሳረግ ቆይ ላሳይሽ ቁሚና ላሳይሽ ነይ ቆይ ኧረ አንተ ሰውዬ እንደው እኔ እድርተኛው ምን ይለኛል እንደው አያስጡኝ እንጂ እድር እኮ ነው ሰው ልጅ ወደ ኋላ ያስቀረው እኔ እድርተኞቼ ናቸው የሚቀብሩኝ ሰው ምን ይለኛል የሚለው ነው ወደ ኋላ ያስቀረን ግድ የለሽም ይሄ ምንድነው የሚባለው ፍሬንዲንግ ታዩ ነይ ቆይ ቁሚ ላሳይሽ እሺ ከእንግሊዘኛውስ ብቆም ይሻለኛል ይኸውልሽ ታጥዬ ምን መሰለሽ ቆይ ስሚ አሪፍ ስለሆነ እኮ እሺ ስመጣ ይሄው እጄ እንደዚህ አድርጌ ማለት እንዴ ሳብ ተሳቢያ አሁን ገብቶሻል አልኩ አዎ እሺ ሬዲ አክሽን ታረግ ማለት ከደረሰ ተዲል ሳብ ገባሽ ሳብ ብቻ አዎ አሁን ገብቶሻል በደንብ ገብቶኛል በቃ እቺን እንስራና አሳዩት በቃ ሳብ እሺ ሳብ ከደረት በላይ አራንቱ ሰውዬ እንደሱ አይደለም ይሁንሽ እጄን ሳብ እዚህ እኮ ተከበርኩበት መንደር አያዋርዱ ይሄ እኮ መዋረድ አይደለም ይሄ ዘመናዊ ታው የመጨረሻ ነው አዋረድሽኝ ወይኔ ሰው እንዴት ይሄ ስንት ነገር ይገባሻል እንዴ ይሄ እንዴት እሺ የመጨረሻ አዎ ሬዲ አዎ አይ ሁላሳይሽ እንዴት እንደምትይ ከዚህ በላይ ነው እሺ 1 2 3 ደህና ዋላችሁ እትያስካል ግቢ ተሻለው ተይስራ አባት ደህና እንደው ምን ሆነው ነው ምን ነክቶት ነው ምን ተብሎ ይነገራል አሁን አባባ ይሄ ትሬንዲንግ ቶፒክ ብዙ ነገር ያመጣል ገና ወዴኔ አመመ አው እንዴት ያደርጋል እኔ ያሽቀለብቀኛል ያቅለሸልሻል አይደለም ያሽቀለብቀኛል ዞር በይ ብዬሻለሁ ዋጋሽን ነው የምሰጥሽ ባስ አሩስቶ ሆነች ዛሬ አብረን ማደር አለብን እኔ እንዴ ኧረ እኔ አልፈልግም አለበለዚያ ማለት ነው እንለያያለን ከዛሬ ጀምሮ እኔን አታይኝ በቃ እሺ በቃ እገብራለሁ ሰውነት እኔ አሁን አሊቤርጎ አለ አንደኛ ፎቅ ላይ ነው አሊቤርጎ አይሆንም አክስቴ እዚህ እኮ አንሶላ አጣቢ ነው ትነግርብኛለሽ አልፈልግም እና ምን ትራላ አይሆንም ትነግርብኛል ሌላ ፈልግ ኧረ አይሆንም አንቺማ አይሆንም እዚህ ማለት ለምን አይሆንም አባቴ ሲዘበኛ ነው አንቺ ያስበኛል በጣም ምክንያት አበዛክ እሺ ማትፈልግ ከሆነ መለያየት እንችላለን እንደሱ እኮ አይደለም እና ምንድነው ችግርክ መለያየት ነው የምትፈልገው አልተገረስኩኝ ለዛ እኮ በጣም ትቆያለህ ማለት ነው ችግር የለውም አቀባብለን እናርገው አቀባብለን ግብሩን አትፋታ በቃ ታደርጋታለህ ሃሎ ምን ይሄ ነው የግድ ቶርክ ማድረግ አለብኝ እንዴ ምንድነው ሌባ ገብቷል መሰለኝ ተነስ
አንተ ያለኝ ደፈር ይኸውልሽ፣ አንቺ በዚህ ላይ ታታችሁኝ ጨምሬዋለሁ። በደንብ ጨምርበት። ይኸው እያየሽ እቀባለሁ። እኔ አውቀዋለሁ። ድሮም ጺሜ ነው ጠላቴ። አውቀዋለሁ፣ ከድሮም አውቀዋለሁ። አፍሪካ ለወንዶችም አትሆን አጉር እንደሆነች ውስጤ እኮ ያውቀዋል። ዝም ብዬ እዚህ ልኑር ብዬ ነው እንጂ አንቺ ከካም ምንድን ነው የኔው ጉድ ነው። አብዶ ነው ፈጣሪ አብዶ ነው እያልከኝ ነው እንዳትለኝ እባክህ ፈጣሪ አብዶ ነው እንዳትለኝ። አሳድጌ ፈጣሪ። ሃሎ ስራ እንዲያዝኩት ታፕታፕ አድርጉ እንጂ። እሺ የዚህኛውን ቃል ንገሪኝ። ዱቄት ላይ ትንከባለላለህ። የለኝም ዱቄት ከሌለሽ አመድ ላይ። ሰሚ ቤስት ኦፍ 3 በአንበሳ እንጮት። አንበሳ ጫማ ነው። አሬ ምን አንበሳ ነው የሚያውቂ። ይሄው አመድ ላይ እንከባለላለሁ። ይሄው እያየሽ ይሄው አመድ ላይ ከተከባለለ ተቀየረብን። ገና የ60 ሺህ እና 140 ሺህ ይቀርባል። አውቃለሁ። አትለፍልፊ እስቲ። ሰሚ የሁለቱን በአንድ ቅጭ በቃ በአንድ ቅጭ ልቀጣልሽ። የዚህኛው ወተት ትለምናለህ። አንቺ እንዴት ነው በዚህ ሰዓት ወጥቼ የምለምነው? ብራዘር ቺል አድርጌ እኔ ችግር አለ አያገባኝም። የዚህኛውን ደግሞ ቤተሰብ ትቀብራለሽ። እሺ ሰሚ የዚህኛውን እቀብርልሻለሁ ቤተሰብ፣ የዛኛውን ወጥቼ ለምናለሁ አስሬሻለሁ። እናያለንሽ። የኛ ቀባሪ ለቀባሪው አረዱታሉ። አንተ እከካም። ኧረ አባዬ እየተንፈራፈረ ነው። ኤሌክትሪክ ያዘ መሰለኝ። ለእኔ ሲል ለምን ሙድ አይዝም? ምን አገባ? ይሻላል። ታባኮ ማንጎ ገዝታ 40 ምንጭ ሄዳለች እያልኩ ነው። ምንም አታውቅም። ባለፈው ቀይ መስቀል ነው የተሳለመችው። የቤት ልጅ እኮ ነች እኮ። ቂጧን ወጥራ አስቶር የምታውቅ ነው የምትመስለው። የሆነ ቀን ነጭ ጫማ ገዝታ መጣች። ሳይሆ ማርኬሎ ከጓደኞቿ እንዳታንስ ብቻ አንስቼ አረምኩት። አሁን ያን ጫማ ምንድነው ብለህ ብጠይቃት ናይክ ነው የምትል እቺ ማይም። እሺ ምንድነው? ወይስ ሌላ እጮኛ ይኖራቸው? እጮኛ አይኖራትም በጭራሽ። ነግሬያታለሁ ከዚህ በፊት የሆነ ጥቁር ባሪያ እጮኛዬ ነው ብለህ ይዛ መጣ። ፈሱ የጥቁር ሶፈስ አርሰብ ነው የምልህ የኔ ልጅ አገማኝ ነው የምልህ። አይኔን ያቃጠለኝ ፈሱ እዛ ቆሎን ዱቤው ምናምን ሲበላ ይውላል። እኔን አጠነባኝ እኮ እያልኩ ራሶችን ያልኳት ይገርማል። እሺ እኔ ምን ላድርግ? ግራ ገባኝ እኮ ጋሽ። አንተም ብልጡና ወጣት አይደለህ እንዴ? ሴት ልጅ ብልጭልጭ ነገር ነው የምትወደው። ቀሚስ ገዛላት፣ መኪና ቤት ገዛላት። እኛም ቤተሰቦቿ እኮ ነን። እኛንም ተንከባከብ። በሳምንቱ 2 ቀን በጊዘና ካቲካላ ምናምን ጮማ አስቆርጠኛል። ቤተሰቦቿ ልጅ አባት አልሆንም። እሺ ሁሉ ነገር አድርጌ እኔ ባትሆን ችግር የለውም። ኮፒውን ቢቢል ኮፒ ማሽኑ አለ። እናትየውን ትወስዳለህ እያልኩ እኮ ነው። እኔ እኮ አባትህ እኮ ነኝ እኮ እኔ ልጅ። እሺ ብልጭ ልጅ ነገር ስለምትወድ መኪናና ቤት እየገዛ እንከባከባት። እሺ ተንከባከብሽ። ግልናሽን በስንት እድሜ ነው ያጣሽው? ከ1 አመት በፊት በ18 አመቴ ማርያምን የምሬና በ16 በ18 ከስንት አመት በፊት ማለት ነው? ከ2 አመት በፊት አላጣሁት። የምር? አዎ ጎበዝ 18 ነበር ማለት ነው። አለ የምር የእውነት ኢትዮጵያ ውስጥ ድንግል መሬት እንጂ ድንግል ሰው የለም የሚባለው እውነት ነው ማለት ነው። 2 ጓደኛሞች ናቸው አሉና ቤተክርስቲያን ቁጭ ብለው አንደኛው ጀለስ ቄሱ ምገርም ቆንጆ ሚስት አለቻቸውና በጣም እንዋደዳለንና አሁን ደውላልኝ እሷ ጋር ልሄድ ነውና ከቅዳሴ በኋላ ቄሱ እንዳይመጡብን በወሬ ያዛቸው እንደምንም ብለው ይሏል። አረ ለጓደኛ ያለው እንኳን አያሳስብም ይሏል። ከዛ ይሄዳሉ። ከዛ ቄሱ ጨርሰው ሲወጡ ጓደኛው ሄዶ አባ እንዲ ነው ቅብጥርጥር ሲያረጋባቸው ኮስተር ብለው ምን ሆነ ነው የሆንኮን ለምን በትክክል አትናገርም ይሉታል። ከዛ ከነከነው ንስሐ ልገባ ነበር ምናምን አለና ከነከነውና እግራቸው ሲወርቁ አባ ይቅር በሉኝ የማይሆን ኃጢአት ሰርቻለሁ፣ ጓደኛዬ ከእርሶ ሚስት ጋር ሊማግጥ ሄዶ እርሶን ያዝልኝ ብሎኝ ነው አላቸው። ተነሳ አንተ ሞኝ አሉት ቄሱ። በልበል ሂድ ራስህ ሚስት ጋር፣ እኔ ሚስቴ ከሞተች 5 ዓመት አልፏታል። ለዘረ ጓደኛዬ ሰው የዓመቱ ምርጥ ቀልድ ይላል። ምን አይነት ጓደኛ ነው ባካችሁ! የ90ዎቹ የማይደገም ትዝታ ይላል። ነፍሴ እኛ እኮ
የቤት ስልክ ተቆልፎብን በሹካ ጎርጉረን የደወልን፣ በመንገድ ስልክ 20 ሳንቲም ከተን 3 ደቂቃ ያናገርን፣ ሞባይል ኢትዮጵያ ውስጥ ሲመጣ ያየን፣ ሞባይል የሀብታም ሰዎች መገለጫ ሲሆን ብቻ የታዘብን፣ አይፎን 11 ኤስ8ን ሳይሆን 1100 ኖኪያን፣ ሞቶሮላን፣ ሶኒ ኤሪክሰንን አይተን በዘመናዊነታቸው የተደነቅን፣ በእነሱ ካንዲ ክራሽን ሳይሆን ስኔክ ጌምን ተጫውተን ያደግን፣ ቫይበር፣ ቴሌግራም፣ ኢንስታግራም፣ ዋትስአፕ ሳናቅ በቴሌ ሜሴጅ ብቻ የተላላክን፣ ከዜንደርና ከቲሼር በፊት በኢንፌሪየርድ በብሉቱዝ የተላላክን፣ ሰልፊን ሳናርፍ ፎቶ ቤት ሄደን በ5 ብር የተነሳን፣ እስኪደርስ 5 ቀን የጠበቅን፣ አዋተን አገልግል ፈትፍተን ሜታቦ ሆራ ባቡጋያ ሄደን የተዝናናን፣ 36 በሚይዘው እያጠነጠነ ፎቶ በሚያነሳው ካሜራ የተነሳን። እነዚህ ሁሉ ትዝታዎች ነበሩ በእኛ ጊዜ፣ ተናፋቂው ትዝታዎች ነበሩና እስቲ ትዝታዎቻችሁን እናንተም በኮመንት መስጫው ቦታ ላይ ጻፉልን። የጠቅላላ እውቀት ጥያቄዎቻችን ቀጥለዋል። ለሰው ልጅ እጅግ ጠቃሚ የሆነ ቫይታሚን ምንድነው? ማለት ኤ ቢ አለ። ኦኬ፣ ለሰው ልጅ ጠቃሚ ቪታሚን ኦኬ፣ ቪታሚን ኤም ነው። ምንድነው ቪታሚን ኤም? ቪታሚን ኤምማ መኒ ነው። ኤም ገባ? ገንዘብ ከሌለ ሌላ ኤቢሲ ምንም አይሰራም። ስለዚህ መኒ ነው ጠቃሚ። ትክክል። በገንዘብ ብዙ ነገር ይደረጋል። ይበላል በገንዘብ፣ ይጠጣል በገንዘብ፣ ይህንን ተገንዘብ የሚባል አባባል አለ አይደለ? እውነት ነው። ፋዙዳው እንግዲህ እዚህ ከቻሳል ነው ያው ቀስቷል። ልጆትን ለጅላሳችን እንዲገጩን ነበር ሙዶት ከሆነ ያው እኛ ሰፈር ሼቦቹ ዴፓሪ ያለባቸውና ያው መምጣት አልቻሉም። ለዛ ነው እኛ የተከሰተው። ጌጤን የምለው ግን ይሄ ነገር ሰብታይተል የለውም። እኔ ምንም እየገባኝ አይደል። ኧረ እኔም የገባኝ ነገር የለም። እባክህ ዝም ብለህ እስኪ ስለ ልጁ ጸባይ ወንድነቱ ምናምን ጠይቃቸዋለሁ። ግን እኔ የሚረዱኝም አይመስለኝም። ዝም ብዬ ልጠይቃቸው እስኪ እንዴት ነው? እኔ የምለው ግን ልጃችን ችግር ውስጥ ብትገባ እንዴት ነው ሊጠብቃት የሚችል አይነት ልጅ ነው ወይ? ጸባዩ እንዴት ነው? ሊያድናት የሚችል አይነት ጀግና ወንድ ነው ወይ? ልጁን ቢባትቱት ኖሮ ከኝ ጥያቄ ይጠይቁንም ነበር። በቃ ልጁ ጥጥ ነው ማለት ነው። ጥጥ እስከ ጥግሬ ሁሉት እንደ ጭራሽ ከኛ ጀሞ ውስጥ የማይሰማው እሱ ነው ማለት ነው። ማንንም ነው የማይሰማው። በቃ ሰው ራሱ አይመርጥም። ማንንም አይሰማው። መዝጊቡ ጌጤ ልጁ መስማት የተሳነው ነው። መዝጊቡ ወይኔ ጉዴ ፈለቅ። አንቄ ደግሞ እሱ ችግር የለውም። ቋንቋ ተምራም ቢሆን ይግባባሉ። ዋናው ጥሎሹ ነው። ምንድነው ጥሎሽ ይዘው የመጡት? እስኪ እሱን ጠይቃቸው። ምንድነው ያመጡት? አንቺ ካልሽ ጠይቃቸዋለሁ። እኔ ምን አደርጋለሁ ብለሽ ነው? እኔ የምለው ግን ያው እቺን የመሰለሽ ልጅ እቺን የመሰለሽ ቆንጅዬ ልጅ ያው በባዶ ልትወስዱ አመጡ መቼስ አይደል? ጥሎሽ ነገር ይዛችሁ መጣችኋላ። ምንድነው ስታመጣችሁ? አተረ ልጁ ባክ እንኳን ጥሎሽ ሊሰጥ የተጣለቃ እንኳን አግኝቶ ያቅም። በእናትህ ዝም ብለህ አስቀይስ ባክ። እውነትህን ነው እንዴ? እኔ የምለው ፋዘር ምን እሺ ነው አይባትቱም እንዴ? ጥሎሽ ምናምን እኮ ደሮ የቀረፋሽን እኮ አሁን ከሰርግ በኋላ ነው የሚሰጠው። አዎ ከሰርጉ በኋላ ከፈለጉ ቪት ከፈለጉ ቪላ እንዴ። በቃ እንደዛ እኮ ነው። እኔ መጀመሪያ ሳይ ግን እኔ ፋዘር ባናና መስሎኝ ነበር እኮ መጀመሪያ ሳይሆት አይደለ እየነገርኳል ነበር። ባናና ይመስላሉ እያልኳል። እቺን ይወዳል ቃንቄ በደውዬ አንተ በገዛ ቤት የመተህ ሰድበኛል። ጌጤ እየሰማሽ ነው? ሙዝ ነው የምትመስለው እያለኝ እኮ መች ነው እንደዛ ያሉት? እኔ ሲሉ አልሰማሁም። ምን አንተ ጆሮ ተበላሽ እንዴ ስታረጋለሽ? አንቺ አትሰሚም እንዴ? አትሰሚውም እንዴ? ባናና ነው የምመስለው እያለኝ እኮ ነው። ባናና ማለት ሙዝ ማለት እኮ ነው። አንቺ ያምሻል እንዴ? ይሩጣ እንደውም አልሰጥም ልጅ። ኧረ እንወጣለን እንዴ ፋራው ዝም ብለው ወጣ በቃ ምንም እንዳትላቸው እና ምን ያስጨዋል እንዴ? እየጮኩ ነው። ኧረ ውጭ እንገናኝሽ እንደውም ማሳጅውታለሁ እንዴ። ያራዳ ቋንቋ ይላል። ወደፊት የድሮ ሰውና ያውን ጄኔሬሽን ጭራሽ ነው የማይግባባው። ምክንያቱም አማርኛ ሌላ ስታፍ ውስጥ ገብቷል ነው የምላችሁ። ዝርዝር የለም አይዘረዝራለሁ ና አብዛው እየመጣው ነው። በእና ይዘው ጠብቅ። አንዴ በእናትህ አንዴ ቆይ። አንዴ ደውላለሁ። ቆይ እሺ አንዴ። ምንድን ነበር? አግዘኝ። ምንድን ማግዘኝ? ብር ነገር እዚያ በር ይስጥልኝ አባት። ኧረ ብዙ እኮ ስንት ብር አለ? ብዙ እኮ አልፈልግም። እዚያ በር ይስጥልኝ። ደፋር ለማኝ ነው ግን በእናትህ ይኸው ከዛ ሩቅ ከአንተ ጋር ተከትዬ መጥቼ ወንድሜ 100 ብር ድብን ያለ ዝርዝር የለም። አይዘረዝራለሁ ና እዘረዝራለሁ። አንተ ጋር አለ በሱ ተጠቀም። እዚያ ብር እኔ የምልህ ትግል ከዛ መጥቼ እሺ የራይድ ስጠኝ። አዎ ያንተ ብር አልፈልግም። የራይድ ተደላል ለማኝ ነው ኩሳ አንተ ራስህ። ኧረ ተንኮሱ እንደ ስሙ ነው ተንኮሱ። ተንኳሽ ሱስ እንድታቆም አሁን ላግዝህ ነው የመጣሁት። ለዛሬ ግን ባዶ እጄን አልመጣሁም። እጅ መንሻችን ይዤ ልመጥቻለሁ። እሺ ታንኪ ዩ። እቺንም ጨምርበት እና ሱስ እንድታቆም ምን ላግዝህ? አንድ ጥያቄ ልጠይቅና ያን ጥያቄ ከመለስክልኝ እስማማለሁ ሐሳቤን። ካልመለስክ ግን ካሜራ ይዘና እንዳቆም ከዚህ በኋላ እሺ። ኦኬ። ሴት ነበረች፣ በጣም ቆንጆ ናት። መኪና እየነዳች ትሄዳለች ወደ ቦታ እና ቦታው በጣም አስፈሪ ቦታ ነው። ጎማ ይፈነዳባታል። እንደምንም ብላ ወርዳ ክሪት ምናምን ወጣ ጎማ ትፈታዋለች። ጎማውን ካወጣ እየቸኮለች ስለነበረ ጎማውን ስታወጣ ሙሉ ብሎኖቹ ወደ ቦይ ውስጥ ይገባል።
እና እቺ ሴት ለመሄድ ምን ማድረግ አለባት? ምናልባት ያው ቅርብ ላለ ሰው ትደውላለች። ኔትወርክ አይሰራም። ከመኪናው ላይ የሆነ ማግኔት ምናምን ፈልጋ አይቻልም። እንደዛም ምንድነው? እሺ መልሱ ከእያንዳንዱ እግር ላይ አንዳንድ ብሎን ትፈታና አስራ ወደ ጎምስታ ድረስ ትሄዳለች። አዎ አንተ ልክ ነህ። አየህ ቃሚ ነኝ እንጂ እኔ ደደባ። ከዚህ በላይ ድድብና አለ? ምን አገናኘው?